ኢራን ቴህራን ውስጥ ምንድነው የተፈጠረው? በኢራን ቴህራን ውስጥ ቅድስት ድንግል ማርያምን አስመልክቶ ዓለምን ያነጋገረ አንድ ነገር ተከስቷል። ይህንንም ተከትሎም ታዲያ በተለይ ምዕራባውያን ለኢራን ያላቸውን አመለካከት የቀየረ ሆኗል። ለቅድስት ድንግል ማርያም ክብር የተሰየመው አዲሱ የሜትሮ ጣቢያ በማዕከላዊ ቴህራን ውስጥ የተከፈተ ሲሆን ይህ የባቡር ጣቢያም ታዲያ የቅድስት ድንግል ማርያምን ምስል ጨምሮ በርካታ ክርስቲያናዊ ምስሎችን በውስጡ የተቀረጹ በመሆኑ በኢራን ያለውን የሃይማኖት መቻቻል አሳይቷል ተብሏል። የቅድስት ድንግል ማርያም የምድር ውስጥ ባቡር ጣቢያ በአርሜኒያ ካቴድራል አቅራቢያ በሚገኘው የኦስታድ ነጃቶሊና በካርማንክ ዛንድ ጎዳናዎችም መገናኛ ላይ የሚገኝ ሲሆን በኢራን ዋና ከተማ ውስጥ እንቅስቃሴ በጣም ከሚበዛባቸው አካባቢዎች አንዱ መሆኑ ተገልጿል። ይህም ቦታ ታዲያ በድንግል ማርያም ተሰይሟል። ስሙም ታዲያ ሆሊ ሜሪ ሜትሮ ስቴሽን ተብሏል። ስሙ የተመረጠው ቴህራን የክርስቲያናዊ ማህበረሰብን ለመወከልና ቅድስት ማርያምን በክርስትና ሃይማኖት ውስጥ ያላትን የተከበረ ቦታ ለማሳየት ነው። ታዲያ ከዚሁ ጋር አያይዤ ለመላው ኢትዮጵያውያን አንድ ጥቆማን ልስጣችሁ። በአሁኑ ወቅት በችግር ላይ ያሉትን እውነተኛ የክርስቶስ ሙሽራ የሆኑትን መነኮሳትን እንደግፍም። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳትም ከባድ ፈተናን እያሳለፉ ይገኛሉ። ሌላው ቢቀር ለእነዚህ ገዳማት አስራታችንን በማስገባትም አለን ልንላቸው ይገባል። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም መነኮሳት አሁንም የእኛን እገዛ ይሻሉና ርብርባችንን አጠናክረን በማስቀጠል የተጀመረው የአባቶች በዓት ግንባታ አጠናቀንም አባቶችን ካለባቸው የመጠለያ ችግር እንታደጋቸው። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። እንዲሁም ደግሞ ከታች በተቀመጡ ስልክ ቁጥሮች ደውላችሁ አባቶችን አገኟቸው። መልካም ቀን።